ከልክ በላይ የሚተኙ ሰዎችን እንቅልፋቸውን ተኝተው አድረው ደግመው ቀኑ ሙሉ የሚተኙ ሰዎችን ወይም የእንቅልፍ እጦት ችግር ያለባቸው ሰዎችን እናንተ ስለደላችሁ ነው ምንል ሰዎች አለን። እነዚህ ሰዎች ድብርት ውስጥ ሆነው ሊሆን ይችላል። ከልክ በላይ እንቅልፍም ሲተኛ የድብርት ምልክት ሊሆን ይችላል። የእንቅልፍ ማጣቱም ሲኖር ደግሞ የድብርት ምልክት ሊሆን ይችላል። ብዙዎቻችን ብዙ የሚተኙ ሰዎችን ስራ እንደፈቱ አድርገን ነው የምናስበው። ሌላው ነገር ደግሞ እናንተ ምን ስራ አላችሁ ዝም ብላችሁ ተጋደሙ የምንል ሰዎች አለን። ስለዚህ እነዛ ሰዎች ድብርት ውስጥ ሆነው ሊሆን ስለሚችል ጠጋ ብሎ ያላቸውን ነገር መስማት መልካም ነው። ያለበለዚያ የከፋ ነገር ውስጥ ሊገቡ ስለሚችሉ ማለት ነው። ሌላኛው ደግሞ እንቅልፍ እጦት በሚኖርበት ሰዓት ላይ እናንተ ምን ችግር አለባችሁ ዝም ብላችሁ አትተኙም እንዴ ሁሉም ነገር አላችሁ እኮ የምንል ሰዎች አለን። ያ አግባብ አይደለም። እነዛ ሰዎች ምን ውስጥ እንዳሉ አናቅም። ገንዘብ ስላላቸው ወይም የሚበሉት የሚጠጡት ነገር ስላላቸው የሚተኙበት ቤት ስላላቸው ድብርት ውስጥ አይገቡም ማለት አይደለም። ከምናስበው በላይ ድብርት ውስጥ ይገባሉ። በጣም ብዙ ሰዎችም አሁን ላይ በድብርት ምክንያት ራሳቸውን እያጠፉን ያሉትና በተቻለን አቅም እንቅልፋቸውን ከልክ በላይ የሚተኙ ሰዎችን ከምንተች ችግራቸው ምን እንደሆነ እንጠይቃቸው። የእንቅልፍ እጦት ያለባቸውንም ሰዎች እናንተ ምን ችግር አለባችሁ ዝም ብላችሁ አትተኙም እንዴ የምንል ሰዎች ተቆጥበን ችግራቸው ምን እንደሆነ መጠየቅ መቻል አለብን። የዛኔ የነዛን ሰዎች ህይወት ማዳን እንችላለን ማለት ነው።